ቸው ተባለም። መንግስት የበቴ ኡርጌሳን ግድያ የሚመረምሩ ባለሙያዎችን ምርመራቸውን እንዲያቋርጡ ማድረጉም ተሰምቷል። አቶ በቴ አርፈውበት ከነበረው ሆቴል የተገደሉት በመንግስት ኃይሎች መሆኑን የገለጸው የሰብአዊ መብቶች ኮሚሽን ፖለቲከኛው ከሆቴል ሲወሰዱ በቦታው የነበሩ 7 የዓይን እማኞች ደብዛቸው መጥፋቱን አስታውቋል። የ8 ወር ነፍሰ ጡር የሆኑትን የአቶ በቴ ኡርጌሳን ባለቤትን ደግሞም በተደጋጋሚ ከጸጥታ ኃይሎች የሚቀርብላቸው ጥያቄ ባለቤትሽን የገደለው ማን ነው ብለሽ ትጠረጥሪያለሽ የሚል መሆኑን የኢትዮ ፎረም ምንጮች አረጋግጠዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የኦሮሞ ነጻነት ግንባር የፖለቲካ ኦፊሰር በሆኑት በበቴ ኡርጌሳ ግድያ ላይ የመንግስት የጸጥታ ኃይሎች ተሳትፎ መኖሩን የሚያመላክት ምስክሮችን ማሰባሰብ ከጀመረ ከ3 ቀናት በኋላ የምርመራ ቡድኑ ምርመራውን እንዲያቋርጥ መገደዱ ሰምቷል። ኮሚሽኑ ለኦሮሚያ ክልል ፕሬዝዳንት ፖሊስ እና ለክልሉ ጠቅላይ አቃቤ ሕግ የጻፈውን ደብዳቤ የገለጸው አዲስ ስታንዳርድ ግድያውን ወደ ተፈጸመበት ቦታ ኮሚሽኑ መርማሪ ቦርድ ልኮ መረጃና ማስረጃ መሰብሰቡን ያትታል። በዚህም በቴ ኡርጌሳ በመቂ ከተማ ካረፉበት አብሄም ፔንሲዮን ሚያዝያ 1 2016 11 ሰዓት አካባቢ ራት በርተው እንደሚመለሱ በመግለጽ የመኝታ ክፍሉን ቁልፍ በማስቀመጥ ለቀው መውጣታቸውን እርሳቸው ፔንሲዮኑን ለቀው ሲወጡ ከ30 ደቂቃ በኋላም የደንብ ልብስ የለበሱና መሳሪያ የታጠቁ የጸጥታ ኃይሎች በፔንሲዮኑ በመገኘት አልጋ መከራየታቸውን ከነዚህ ቀይ ኮፍያ ካጠለቁና መለዮ ከለበሱ 4 የጸጥታ ኃይሎች ጋር 2 ባለስልጣናት የነበሩና በጠቅላላው 6 ሰዎች መኖራቸውንም ገልጿል። ከሌሎች ጊዜያት በተለየ ሁኔታ በዚሁ ዕለት 11 ሰዓት ከ45 ደቂቃ ላይ የከተማው የጸጥታ ኃይሎች የባጃጅና የእግረኛ እንቅስቃሴን መከልከላቸውንም አትቷል። ከዚሁ ሁሉ ሂደት በኋላ በዚያን ዕለት ሌሊት ላይ 6 ሰዓት አካባቢም ከከተማው ወጣ ብሎ ወደሚገኝ ቦታ የተጓዘ አንድ ባለ 2 ጋቢና ፒክአፕ በፍጥነት በመጓዝ ከዋናው መንገድ ወጣ ብሎ መብራት ሳያጠፋ ከቆመ በኋላ ቀይ መለዮ ኮፍያና ዥንጉርጉር ወታደራዊ የደንብ ልብስ የለበሱና መሳሪያን የታጠቁ 4 ሰዎች ከመኪና ውስጥ ከወጡ በኋላ ከመኪናው ኋላ አንድ ሰው ጎትተው በማውረድ በተደጋጋሚ ተኩሰው ከገደሉት በኋላ ጥለውት ሄደዋል ሲል ይህ ሰውም በቴ ኡርጌሳ መሆናቸውን ኮሚሽኑ ገልጿል። የኢትዮ ፎረም ምንጮች ደግሞ አቶ በቴ በዛን ዕለት ሌሊት ተገድለው ሲጣሉም በአቅራቢያ ባለ አንድ የብሎኬት ማምረቻ ቦታ ላይ የነበሩ የጥበቃ ሰራተኞች ከዛ በኋላ የት እንደደረሱ እንዳልታወቀ አረጋግጠዋል። በዛው ማግስት ማንነታቸው እንዳይታወቅ አሲድ ከተደፋባቸው በኋላ ተገድለው የተጣሉ 7 ሰዎች መኖራቸውን መዘገባችንም ይታወሳል። የጣቢያችን የመረጃ ምንጮች የሚያመላክቱት ደግሞ አቶ በቴ ኡርጌሳ ካረፉበት ፔንሲዮን ውስጥ ገብተው አልጋ የያዙት ባለቀይ ቦኔት ኮማንዶዎች ሟቹን ፖለቲከኛ ከተኛበት ክፍል አስወጥተው ሲወስዱ የተመለከቱ የፔንሲዮኑ እንግዳ ተቀባይና ጥበቃ ሰራተኛን ጨምሮ በጠቅላላ 7 ሰራተኞች የት እንደደረሱ አይታወቅም። የሰብአዊ መብቶች ኮሚሽንም እነዚህን ሰዎች ለምስክርነት ፈልጊያቸው አላገኘኋቸውም ብሏል። ፖሊስ ለደህንነታቸው ሲል አስሬያቸዋለሁ አለኝ የሚለው ኮሚሽኑም ነገር ግን መርማሪዎች እንዳያገኟቸው አድርጓል ነው ያለው። በዚህ መልኩ በመንግስት ወታደሮች ለዛውም የጠቅላይ ሚኒስትሩን ጠባቂዎችን ጨምሮ የኮማንዶ ኃይሎች የሚለብሱት ቀይ ቦኔትን ያጠለቁ ታጣቂዎች በቴ ኡርጌሳን እንደገደሏቸው በመንግስታዊ የሰብአዊ መብቶች ኮሚሽን የተገለጸ ቢሆንም ባለቤታቸው ግን በቴን ገድሏል ብለሽ የምትጠረጥሪው ንገሪን የሚል ተደጋጋሚ ጥያቄ በማንሳት እየመረመሯቸው መሆኑን ምንጮቹ አረጋግጧል። 5ኛ ልጃቸውን ለመውለድ 8 ወር የእርግዝና ጊዜ ላይ ያሉት የአቶ በቴ ኡርጌሳ ባለቤትም በዚህ ጥያቄ ተሰላችተው ከመቂ ወደ አዲስ አበባ መጓዛቸው ታውቋል። ከዚህ በተጨማሪም ከኮሚሽኑ ጋር ሲተባበሩ የነበሩ የበቴ ኡርጌሳን ቤተሰቦችን ፖሊስ እንዳሰራቸው አሳውቋል። የአቶ በቴ ወንድም የሆኑት ሜሎ ኡርጌሳ አራስ ልጃቸውና ሚስታቸውን ትተው መታሰራቸውን የገለጹት የኢትዮ ፎረም ምንጮች እናታቸውም ታመው አልጋ ላይ መዋላቸውን ጠቁሟል። ጉዳዩን ለማጣራት ባለሙያዎችን ያሰማራው የሰብአዊ መብቶች ኮሚሽን መርማሪዎች ያነጋገሯቸው ምስክሮች ፖሊስ ከማሰሩ በተጨማሪ ቡድኑ በሚንቀሳቀስባቸው አካባቢዎች ሁሉም በመኪናና በሰዎች እየተከላከለ እንቅስቃሴያቸውን አውቋል ብሏል። በመሆኑም የመርማሪ ቡድኑ አባላት የምስክሮችንና ከምርመራው ጋር ግንኙነት ያላቸውን ሰዎች ደህንነት ለማስጠበቅ በሚል በከተማ የሚያካሂደውን መረጃ የማሰባሰብ እንቅስቃሴውን ለማቆም መገደዱን ገልጿል።